ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁኝ ወዳጆቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ያው እንደተለመደው በሌላ የምግብ አሰራር ስራ ተመልሼ መጥቻለሁ። መልፉፍ ይባላል። ዛሬ ደግሞ መልፉፍ እንሰራለን። እስከ መጨረሻው ድረስ ተከታተሉኝ። ስለምታዩኝ እና ስለምታበረታቱኝ አመሰግናለሁ። ወደ አሰራሩ። ዛሬ ደግሞ የምንሰራው መልፉፍ ነው። ሩዝ ውስጥ ከተን እንጠቀልለዋለን እና አሰራሩን አብረን እናያለን። መጀመሪያ የሚያስፈልጉን ሽንኩርት፣ ቲማቲም፣ ነጭ ሽንኩርትና ዝንጅብል፣ እዚህ ጋር ፐርስሊ ወይም ክዝበራ፣ እዚህ ጋር ደግሞ ሽብንት አለኝ። እነዚህ ናቸው የሚያስፈልጉን ከቅመም ጋራ። ዋናው ነገር ደግሞ ያው ይሄ ነው። እኔ ትንሿን አነስተኛዋን ነው ያለችኝ ዛሬ። ትልቁን በብዛት ለመስራት ለሚፈልግ ትልቁን ካቤጅ መግዛት ይቻላል። ለዛሬ እኔ እቺን እሰራለሁ። እንግዲህ ወደ አሰራሩ እንሄዳለን ማለት ነው። በመጀመሪያ ይሄንን ቆርጠን እናወጣለን። ይሄኛውን በዚህ በኩል እንዲቆርጥ አድርገን በደንብ እንትን እያደረግን እናወጣለን። እንዲህ ይበሳሳል ማለት ነው። ስለዚህ በክቡ አድርገን እቺን እንደዚህ ዙሪያዋን እንቆርጣታለን። ከዛን እንጨት የሚመስል ነገር አለ ውስጡ እናወጣዋለን። አውጥቼ ያሳያችሁ። እንደዚህ አድርጌ አውጥቼዋለሁ ከውስጡ። ይሄ ማለት ነው። አውጥቼዋለሁ፣ ቆርጬዋለሁ። አሁን ሙቅ ውሃ አዘጋጅና ይሄንን ሙቅ ውሃ ውስጥ መጀመሪያ አጥበዋለሁ። እንደዚህ እንዳለ አጥበውና ሙቅ ውሃ ውስጥ ከተዋለሁ። እሳት ላይ ጥጄ ሙቅ ውሃ ማለት ነው። አጥቤ አዘጋጅቼዋለሁ። አሁን ውሃው ትንሽ እስኪሞቅ እየጠበኩት ነው። ይሄ ውሃው እዚህ ላይ ከሙን ፓውደር ትንሽ ነሰንዝበታለሁ። አሁን እንደዚህ ውሃው እንደዚህ እየሆነ ሲመጣ ሊፈላ ነው። ካቤጁን እንጨምራለን። ውሃው አረንጓዴ የሆነበት ምክንያት ያው ከሙን ስለጨመርኩ ነው። ይሄንን ብዙ አናቆየውም። 10 ወይ ደግሞ 10 ደቂቃ እናቆየዋለን ውስጡ ይሄ ካቤጁ እንዲለሰልስልን እና እንደዚህ እንዲታታልን ጭምር ነው። ሰው ብዙ አናቆይም፣ አናበስለውም። ጀስት ታያችኋል። እንደዚህ ውሃ ውስጡ እንዲገባ እንደዚህ ጋር እንትን ማድረግ ውስጡ። ከዛ ትንሽ ውሃው ይንተክተክ ያኔ እንትን ይበል። ይሄ ይለስልስ። ከዛ ተሰስለስ ማለት ሲጀምር ማውጣት። ካቤጅ ወይም ደግሞ መልፉፍ እስኪደርስ እንትን እስኪል ድረስ ይሄ ሩዝ ነው። ሩዝ መስሪ ነው እኔ የምለው አላውቅም ለሀገር እንደሚባል። ይሄ እሺ በስመት ያልሆነው ማለት ነው። ይሄኛውን በሩዝ የሚያስፈልገኝን ያህል አጥበዋለሁ ማለት ነው። ይሄው ይሄ ሩዝ በስመት ያልሆነ ነው። ስሙን እስኪ ንገሩኝ። ሩዝ እሺ መስሪ ነው የምንለው እዚህ በአረበኛ። እሺ መስሪ ይሉታል። ብቻ ሌላም ስም ይኖረዋል አላውቅም። ይሄኛውን በነገራችን ላይ በዛኛው መስራት እንችላለን፣ ግን ምንድነው በዚህ ነው የሚጣፍጠው። ስራውም ደግሞ በዚህ ነው በብዛት የሚሰራው እና ግን በሁሉም መስራት ይችላል። ኦኬ ከሌላችሁ በኖርማል ሩዝ መስራት ይቻላል፣ ግን በዚህ ነው ቆንጆ ይባላል። ያው ስሪቱን በዚህ ስለሚሰራ በብዛት እና እናጥበውና በውሃ ተብስለን እናስቀምጠዋለን። ያው መስሪያው ሲደርስ እንመጣለን። ያው ከ10 ደቂቃ በኋላ እንደዚህ የሆነ ሲመጣ ካቤጁን እናወጣዋለን። እንደዚህ ራሱ ይላቀቃል። የኔ ትንሽ ስለሆነ ኦኬ በቶሎ ይለቁልኛል። ትልቁ ከሆነ ግን ብዙ ጊዜ ያስቸግራል፣ ቶሎ አይላቀቁ። ሰው ጊዜ መስጠት ወይም ደግሞ ትንሽ ውሃውን ማሞቅ ነው ትንሽ ላይ ለማቆየት ነው የሚጠበቅበት፣ ግን እንዳታበስሉት። እንደዚህ ይላቀቃል። ውሃ ውስጥ የማድረጋችን አንዱ ምክንያት እንዲላቀቅልን ነው። እነዚህ ከዚህ ላይ እንደልባችን ማላቀቅ እንድንችል ነው። ሰው እንዲያረኩኝ ያላቀቀዋለሁ ማለት ነው። በኋላ ለመጠቅለልም እንዳያስቸግረኝ ትንሽ ያቃል አይደለ እንትን እንዲል ይለስልስልን፣ በኋላ ስንጠቀልል እንዳያስቸግረን። ያው እንዳያችሁት እንደዚህ ያረኩኝ ያስለቅቀዋለሁ። እኔ አሁን እንትን ያረኩ ስላልተመቸኝ ወይ በራሴ ሰርቼ እመጣለሁ ማለት ነው። እንዲህ ለማላቀቅ ነው። በቃ እንዲህ ያረግን እናላቅቀዋለን። ያረግን እንደዚህ እያደረግን ማላቀቅ። ያው በራሳቸው ይላቀቃሉ። እሱ ውሃው ሲነካ ይላቀቃል። እኛ ደግሞ ትንሽ እናቆየው እንደዚህ ጫን እያደረግን ደስ እንዲደርቅ ካለ በኋላ ስንጠቀልል አይጠቀልልንም ከሩዙ ጋር እና በዚህ መልኩ መጨረስ ነው ማለት ነው። ይሄው ጨረስን። እንደዚህ አድርጌ በማጥለያ ላይ አስቀምጨዋለሁ። ይሄ እስኪቀዘቅዝልኝ ድረስ ወደ ሩዝ ስራው እንሄዳለን ማለት ነው። ሩዙን እንሰራለን። በመጀመሪያ ዘይት እንጨምራለን። ቅመሞቹ እዚህ ጋር ከሙን አለኝ፣ እርድ አለኝ፣ ክዝበራ አለኝ፣ ብላክ ፔፐር አለኝ፣ ፍልፍል አስወር፣ ፓፕሪካ አለኝ። እዚህ ጋር ደግሞ ዳርሲን ቁርንፉድ የተፈጨ እና ያው ካሪ ፓውደር አለኝ። እነዚህ ናቸው ቅመሞቹ። ሽንኩርት ሞቅ ሲል ሽንኩርት እንጨምራለን።
እንደዚህ ሽንኩርትና ቲማቲሙን ካበሰልን በኋላ ነጭ ሽንኩርትና ዝንጅብላችንን እንጨምርና ደግሞ እናዋህዳለን። ቀጣይ ደግሞ ያዘጋጀነውን ቅመም እንጨምራለን። አስፈላጊ ከሆነ ስፓይሲ መጨመር ትችላላችሁ፣ ቃሪያ ማለት ነው። ይሄ ደግሞ ያው ቶማት ማጆን ትንሽ እጨምራለሁ። ቀዩን የተፈጨ ቃሪያ ወይም ደግሞ የተገሸረው ቃሪያ ጨምሩት፣ እንዲያቃጥላችሁ ትንሽ ስፓይሲ እንዲሆንላችሁ ከፈለጋችሁ ማለት ነው። ጨው እጨምራለሁ። ትንሽ ውሃ እጨምራለሁ እንትን እንዳይቃጠልብኝ። አሁን ቆንጆ እየሆነ ነው ማለት ነው። እንግዲህ ቁሌቱ ይሄን ይመስላል። ማጂ ካላችሁ ጨምሩበት፣ ከሌላችሁ ጨው በቂ ነው። እንዲህ ካማረ በኋላ የታጠበውን ሩዝ እናመጣና እንጨምራለን። አሁን ቀጥለን ሩዙን እንጨምራለን። ከዛ ሚክስ እናደርግና በደንብ አድርገን፣ በነገራችን ላይ አይበስልም፣ ልናቆየው የምንችለው 10 ደቂቃ ቢያንስ ማለት የዚህን የቁሌቱን ወይም ደግሞ የሽንኩርቱን የቅመሞቱን ጣዕሙን ማነው መዓዛውን እስኪይዝ ድረስ ብቻ ነው የምናቆየው እንጂ አናበስለውም። እሺ አናበስለውም። አዋህጄው ቆንጆ አድርጌው ደግሞ አመጣዋለሁ። እንዲህ ማዋሃድ ነው። እስኪ በስል አጠብቁ። በነገራችን ላይ ጨው ቀምሼ ትንሽ ጨው ጨምሬያለሁኝ። እናንተም እንዲህ ከጨመራችሁ በኋላ ሩዙ ከተጨመረ በኋላ ጨው ግዴታ መቀመጥ አለባችሁ። ቀምሳችሁ በቂ መሆን አለመሆኑን አረጋግጡ። ትንሽ ብቻችን ውሃ መጠጥ እስኪያደርግ ነው የምንጠብቀው። ከዛ ፋይናል እንትን ላይ ምንድነው መጨረሻ ላይ እነዚህን አረንጓዴ ቅጠሎችን እንጨምርና ፐርስሊና ክዝበራ መቅዶኒያሶችን እንጨምርና ከዛ እናወጣዋለን። ቻርጀር ያለ እንደዚህ በዚህ መልኩ አብቅቷል ማለት ነው። ሀፍ ኩክም አይደለም፣ በቃ ሩብ ኩክ በሉት። በጣም እንትኑን አዋህርኩትና ውሃው እስኪመጥ ትንሽ ጠበቅኩት እንጂ አልበሰለም። ሰው እዚህ ላይ አሁን እንትን እንጨምራለን። ክዝበራ መቅዶኒያስና ሽብንቱን እንጨምራለን። እዚህ ላይ ኦልሬዲ አውጥቼዋለሁ። አሁን አይው አረንጓዴዎቹን እንጨምራለን፣ እነዚህን ማለት ነው። ከዛ ሚክስ ማድረግ ነው። እሳቱ ላይ እንዳለ መጨመር ይቻላል። አሁን አዋህርኩት እንዳለ አንድ ላይ ይሄን ይመስላል ማለት ነው። ይሄ ሀሹ ማለት ከእንትን ውስጥ መልፉፍ ውስጥ የምንከተው ሀሹ ስሙ ራሱ መልፉፍ ነው የሚባለው። ሁላችንም እናውቀዋለን። በቃ አብቅቷል ማለት ነው። እንዲያርገን ከሰራን በኋላ አሁን ወደ መጠቅለሉ እንሄዳለን ማለት ነው። ያምራል አይደል? ሽታውን ደግሞ በስማ በቃ እንዲሁ በበላው ትላላችሁ፣ ግን ያው አይበላም፣ አልደረሰም እና እዛ የምንሰራበት ቦታ ላይ ደግሞ ድጋሚ እንገናኛለን። ቀጣይ ደግሞ እዚህ ጋር ድንች አዘጋጅቻለሁ። ይሄ መስሪያ ድስቴ ነው። እዚህ ላይ የምደረድረው ከስር ማደርገው ነው ማለት ነው። ከዛን እዚህ ጋር እንቆራርጠዋለን። ያዘጋጀነውን መልፉፍ ወይም ካቤጅ እዚህ ጋር እቺን እንደዚህ ቁርጥ እናደርጋለን። ከዛ እንጨቱ ከስር ድስታችን እስሩ ላይ እናደርጋለን። በኋላ ላይ እንዳይዝብን ድስቱ ማለት ነው። ከድንች ስር ይሄንን ከስር፣ ከዛ ድንቹን ከላይ እንደረድራለን። ከዛ በኋላ ከጠቀለልን በኋላ መልፉፉን እላዩ ላይ እንደረድራለን ማለት ነው። በመጀመሪያ ግን እቺን ቆርጬ አነሳታለሁ። ሁሉንም በዚህ መልኩ አነሳለሁ፣ ልክ እንደዚህ አድርጌ ማለት ነው። እንጨት እንዳይኖር አድርጌ አድርጋለሁ። ትልልቅ የሆነውን በዚህ እንደዚህ መሀሉ ላይ ቆርጠውና ሁለት አድርገዋለሁ። ስለዚህ አሁን እንቆርጠዋለን። የምቆርጠው እንደዚህ ያው ስልኩን ያስይዤ ስለሆነ ያለው ሳስቀምጥ ይሄን አሁን አልጥለውም። የት ነው የማደርገው? እዚህ ስር እንደዚህ ደረድረዋለሁ። ድስቱ ስር አድርገዋለሁ፣ አልጥለውም ማለት ነው። እና አሁን ይሄ ትልቅ ነው አይደል? ትልቅ ስለሆነ ሁለት ቦታ አድርገዋለሁ። ስለዚህ በኋላ ላይ ስጠቀልል እዚህ ጋር አድርገውና ሩዙን ከዛ እንደዚህ አድርጌ ጠቅልዬ እንደዚህ ያረፍ እየጠቀለልኩ አስቀምጣለሁ ማለት ነው። ሁለት ሆነልኛል። ትንንሽ የሆኑት ደግሞ አንዴ ብቻ እናደርጋቸዋለን፣ አንቆርጣቸውም ማለት ነው። ይሄ ለሁለት አደርጋለሁ። እንደዚህ ያልኩኝ ሁሉንም አስተካክዬ ጨርሰውና መጥቼ ደግሞ አሳያችኋለሁ ማለት ነው። ይሄው እንደዚህ አድርጌ ከስር ይሄንን አድርጌያለሁኝ። ይሄን ደግሞ ይሄው ቆርጬ ለሩዙን መጠቅለያ ያዘጋጀሁት ይሄንን ነው። እንደዚህ ቆርጬ አዘጋጅቻለሁ። እነዚህ ድንቾች ደግሞ እንዳልኳችሁ እዚህ ላይ አረጋቸዋለሁ። እንደዚህ ድንቹን አብረው ስለሚፈልጉ ነው እንጂ ይሄ ራሱ ይሄ ብቻ በቂው ነበር፣ ግን ያው ድንቹን መብላት ፈልጋሉ። ስለዚህ አብረው ከድንች ጋር ላደርገው ስለፈለኩ ጭምር ነው እንጂ ይሄ በቂው ነው። ድስቱ እንዳይዝብን ለማድረጊያ ከስር ያደረግነው እንትን በቂ ነው። እንደዚህ አድርገን ከደረደርን በኋላ ወደ ስራችን እንሄዳለን ማለት ነው። ወደ ሩዝ መጠቅለሉ ማለት ነው። እንግዲህ መልፉፍ አሰራር በብዛት የምንሰራ ከሆነ ፕሮሰሱ ብዙ ሊሆንብን ይችላል፣ ግን ደግሞ የሚወዱት ምግብ ነው።
በወር አንዴ በ2 ሳምንት አንዴ ይሰራል ማለት ነው። እና አሁን ወደ አሰራር እንሄዳለን። እሺ ወደ ስራው እየሄድን ነው። አሁን የሚበቃንን ያህል ማለትም በትንሹ እያደረግን፣ ግን እናንተን በወፍራሙ መስራት ከፈለጋችሁ ማወፈር ትችላላችሁ። በቀጫጭኑ ከሆነ ጊዜ ካላችሁ በቀጫጭኑ በትንሹ አድርጋችሁ መስራት ትችላላችሁ። እኔ ግን ያው ትንሽ መካከለኛ አድርጌ ነው የምሰራው። እንትኑንም የቆራረጥኩት ትንሽ መካከለኛ አድርጌ ነው፣ አሳንሽ አይደለም። ጊዜ ስለሚወስድብኝ ጊዜ እንዳይወስድባችሁ ከፈለጋችሁ ተለቅ ተለቅ አድርጋችሁ በመካከለኛው ማድረግ፣ ይሄንንም ደግሞ ትንሽ በዛ ማድረግ ትችላላችሁ። ማሳነስ ትችላላችሁ እንደየ ፍላጎታችሁ ማለት ነው። ከዛን መጠቅለል እንጀምራለን ማለት ነው። ያው አጠቃለሉ እነዚህ እንትኖቹ እንዳይወጣብን አድርገን መጠቅለል። ከተቀለልን በኋላ ድስቱ ውስጥ ያው እንደዚህ ጥግ ጥጉን አስይዘን እንዲህ ዙሪያውን እናስቀምጣለን በትክክል ማለት ነው። አያችኋት እንዴት እንደተጠቀለልኳት? ላይክ እንዳትወጣ ሩዙ እንዳይወጣ አድርጋችሁ በጠቅለል። እሺ እንዳርጌ ጠቅልዬዋለሁ እኔ። ሩዙ አይወጣም ነክቴስ። ከዛ እንደዚህ አድርጌ በዚህ መልኩ አስቀምጣለሁ ዙሪያውን ማለት ነው። አሁን ሰርቼ ጨርሼ አሳያለሁ። ይሄው አሁን እንደዚህ አድርጌ ጠቅልዬ ጨርሻለሁ። እንግዲህ መጨረሻው ተጠቅልሎ አልቋል። ከዛ እዚህ ላይ ደግሞ ያው ውሃ ግዴታ ይጨመራል ለማብሰያ። በመጀመሪያ ግን ከላይ ትንሽ አስቀርቻለሁ ይሄንን ነገር መክደኛው ማለት ነው። ከላይም እንደዚህ መዝጋት አለብን። ከዛን እዚህ ላይ እዚህን ያህል እንደዚህ የሚከድን ክዳን ሳህን ነገር ማድረግ አለብን። ውሃ ካደረግን በኋላ ውሃው እንዴት እንደሚደረግ ደግሞ አሳያችኋለሁ። ይሄንን መዝጋት ይኖርብናል በመጀመሪያ በዚህ በቃለው ዝግት እናደርገውና ከዛ ውሃ ጨምረን ሳህን እዚህ ጋር እናደርጋለን። ወይ ደግሞ አለ ለዚህ የሚሰራበት ጫን የሚያደርግ ወደታች ይሄ በኋላ ላይ እንትን እንዳይል ማለት ነው። ሩዙ እንዳይበታተን የተጠቀለለው እንዳይፈታ ሲበስል ጫን አድርጎ የሚይዘው ነገር ክብደት ያለው ነገር ይደረግበታል። ግን ሳህን ይቻላል። እንደዚህ ሳህን አደርጋለሁ ማለት ነው። አልቋል። ጨረስኩኝ። እንግዲህ ውሃውን አድርጌ ደግሞ አሳያችሁ። እሺ አሁን እዚህ ጋር 1 ሊትር ውሃ የሚሆን ሙቅ ውሃ አደረኩኝ ማብሰያ። እዚህ ላይ ጨው ጨምራለሁ። ጨው ከዛ እዚህ ላይ ደግሞ ከሙንና እርድ ጨምራለሁ። ከሙን ጨመርኩኝ፣ እርድ ጨመርኩኝ። ሚክስ ከዛ ድብስ ሮማን ወይም ደግሞ ሮማን እንጨምራለን ማለት ነው። ኦኬ በዚህ ግማሽ ነው የጨመርኩት። ከዛ ሚክስ ወይ በነገራችን ላይ እንደየ መፍታችሁ መጠን ነው። ብዙ ከሰራችሁ ያው 1 ብርጭቆ ማለት ነው። ትንሽ ካረጋችሁ ደግሞ እንደኔ ግማሹን ነው ማድረግ የምትችሉት። ሁሉንም መጠናችሁ አድርጉ። ግን ዋናው ነገር ግን ምንድነው የምትጨምሩትን ነገር እነዚህ ነገሮች መሆናቸው ነው። ከዛ የሰራነው መልፉፍ እንደዚህ ነው ያደረግነው። አሁን እንደዚህ ስላደረኩት ጀስት ላዩ ላይ ቀስ ብዬ እዚህ ላይ ደፋለሁ። እሱ ቀስ እያለ ውስጥ ይገባል ማለት ነው። እናንተ ዝም ብላችሁ መጨመር ነው፣ እሱ ይገባል ውስጡ። ቀስ እያለ ይገባል። ከዛ ከርናችሁ እሳቱን መጥናችሁ መጣድ ነው ለ1 ሰዓት ተኩል ያህል እሳቱ ላይ እንዲቆይ አድርጉት። መጀመሪያ ከፍ አድርጉት። ትንሽ ቆይታችሁ ግን እሳቱን ቀነስ ለማድረግ ሞክሩ፣ ቀስ ብሎ እንዲበስልላችሁ ማለት ነው። ከዛ ያው መጨረሻ ላይ እንዴት እንደሚሆን አሳያችኋለሁ። እስከዛ ድረስ ሰላም ቆዩ። ይሄው በእንደዚህ በስሏል። አያችሁ ውሃውን መጧል ምናምን። አሁን ትንሽ እናቀዘቅዘውና እናወጣዋለን ማለት ነው። خلاص ይሄው ከላይ ያለውን አነሳስቻለሁ። እንደዚህ የሚያምር ሆኖ አላያችሁ? ይሄው አልተፈታታም። እንደዚሁ እንዳለ እንደዚህ ቆንጆ ሆኖ አውጥተነዋል ማለት ነው። ድንቹም እንዳለ አላረረም ምን አላለም። በጣም ቆንጆ ነው የሆነው። እናንተም እንደዚህ ሰርታችሁ ብሉ ማለት ነው። ይሄን ይመስላል።